በ5 ዓመቱ የፊደል ገበታ ያጠና በ10 ዓመቱ የትእዛዝ ልጅ የተባለ የሮማውያንን ባህልና ወግ ጠንቅቆ የሚያውቅ ላቲንን አቀላጥፎ የሚናገር በገማልያል እግር ስር የተማረ ቤተክርስቲያንን ያሳደደ አይሁዳውያን በልመና የተገኘ ብለው ሲሉ ሳኦል የሚሉት እንደዚሁም ሮማውያን ደግሞ ትንሽ ነው ብለው ሲሉት ጳውሎስ ብለው የሚጠሩት ደማስቆ መንገድ ላይ በክርስቶስ ኢየሱስ ሕይወቱ የተለወጠ ሐዋርያው ቅዱስ ጳውሎስ